መጽሐፍ ስሜ ገብረ መስቀል ደረጀ ነው ባል ከጎንደር ዙሪያ ነው የመጣሁት። አምና መጥቼ ነበር። በደንብ ተሽሎኝ ቤተሰቦቼ ሁሉ መጣው ተፈውሰው ሄደዋል። የሚወጣው 30 ደቂቃ አንዴ ይወጣና 30 ደቂቃ ይጠብቃል። አንዴ ከወጣ በኋላ 30 ደቂቃ ጠብቀ በዛች በወጣት ሰዓት ደግሞ 3 ጊዜ ይወጣል ወደ ላይ ወደ ታች። ያዛ በኋላ ይሄድና አንዴ ደግሞ ወደ ላይ ይወጣል 3 ጊዜ በዛ ሰዓት ማለት ነው። በየእንትኑ ጋፑ ደግሞ 30 ደቂቃ ነው በየእንትኑ። ብዙ ሰው ይመጣል። በተለይ በዓል ሲሆን 40 ጾም ሲሆን እንደዚህ አሁን እንዳለው ጾም ሲሆን ብዙ ሰው ይመጣል። ቦታው እንግዲህ በጣም ብዙ ፈዋሽ ነው፣ ተመራጭ ነው። አካባቢው ላይ ፓርክ አለ፣ ግን መንገድ የለውም። መንገዱስ እንዴት አገኘው? መንገዱ በጣም አሁን ይመስለኛል ያው ከአመራር ያለ ችግር ነው። ይሄን እንግዲህ ያው ምንም እንትን የምትለው ነገር አይደለም። በትራንስፖርት አሁን አምናኔ ስመጣ 20 ብር ነበረ ስመጣ፣ አሁን ግን 40 ብር ገብቷል። የውሃ ማሻገሪያ አስተማማኝም አይደል፣ ተሸክሞ ነው የሚያሻግር። በዛ የሆነ ነገር ቢደርስበት የመትረፍ እድል 50-50 ተሰው ላይ ነው እንትን የሆነ የምትመጣው። ያን ያህል እንትን የለውም። በጣም ችግር ነው ያለ። አዛ ስትመጣ ራሱ ሰው ተደራርበን የምትመጣ መንገዱ በጣም በተለይ በክረምት ላይ በጣም ከባድ ነው። በክረምት ላይ የሚመጡት እናቶች አሉ፣ ሽማግሌዎች አሉ። ብዙ ወደ ጸበል የሚመጣ ደግሞ በብዙ በሽታ የተንገላታ ሰውና ሰው ያለና መንገዱ ደግሞ የተስተካከለ ቢሆን